ባንክልን እግዚአብሔር ይጠብቅልን። ዛሬ ባንክን በሌላ በኩል ሌሎች በቀጣይ ሳምንት ይኖራሉ። በየጊዜው የበዓለ ሃምሳ የሰርግ ወቅት ነው። እግዚአብሔር የሚታሰብበት ነው። ትዳራቸውን በእግዚአብሔር ቤት የሚያጸኑበት ዕለት ነውና እግዚአብሔር ጋብቻቸውን ይባርክልን። ሌላው የተጀመረው ህንፃ ቤተክርስቲያን እንደምታዩት የመጨረሻው ትልቁ ወደ 65 ሜትር የሚሄደው ጉልላት ተጀምሯል። ፊታችን ወደ ምስራቅ ሁላችሁ ዞራችሁ በጣም እጅግ በሚያምር ሁኔታ በዚህ ፍጥነት በዚህ ጥራት እየተሰራ ነው። ከእኔና ከእናንተ የሚጠበቀው ደግሞ የክረምቱ ሳይገባ ቶሎ ያንን ስላቡን መሙላት ነው። ስለዚህ ከእኔና ከእናንተ ምን ይጠበቃል? ገንዘብ፣ እውቀት፣ ጸሎት፣ ሀሳብ ያስፈልጋል። ይህ ዝም ብሎ ከመሬት ተነስቶ የተገኘ አይደለም። በየወሩ እናንተ የምትሰጡት ተሰባስቦ እዚህ ከምታዩት ላይ ደረጃ ደርሷል። ስለዚህ የያዛችሁ እዚህ መድረኩ እየመጣችሁ፣ አሁን ያላዛችሁ ደግሞ የኢትዮጵያ ንግድ ባንክ አካውንት ቁጥር እነግራችኋለሁ። ሞባይላችሁን ያዙ። አሁን ባትይዙ ከቤታችሁ ስትሄዱ ወይም ደግሞ ለጓደኞቻችሁ ተናግሩና ገቢ ታደርጋላችሁ ማለት ነው። የመጀመሪያው 19 ሶስት ጊዜ ስንት አልኳችሁ? አይሰማም፣ ድምጻችሁን ከፍ አድርጉ። 19 ሶስት ጊዜ አጭር ቁጥሩ ማለት ነው። በረዥም ቁጥሩ ደግሞ 1042 34 37 33 6 ደግሞ አለው 1042 34 37 33 6 በዚህ ሁሉ በማንኛውም ጊዜ ለዚህ ህንፃ ቤተክርስቲያን ሁልጊዜ እምለዋለሁ ደጋግሜ እንደምናገረው ገቢ ማድረግ የሚቻለው በሁለት መንገድና ብቻ። አንደኛው አሁን በነገርኳችሁ በንግድ ባንክ አለ፣ በአባይ ባንክ አለ፣ በህብረት ባንክ አለ፣ በአሃዱ ባንክ አለ፣ በአቢሲኒያ ባንክ አለ። በዚህ በሁለተኛ ደረጃ ደግሞ ሀገረ ስብከቱ ከፐርሰንት ነፃ በተሰጠነው ሞዴል 30 አለ። በህጋዊ ወደ 30 ካርኒ አስቆርጦ ገንዘብን መውሰድ። ይሄ ብቻ ነው የገንዘብ አሰባሰቢያችን መንገድ። የታሰሩ ኮሚቴ በዚህ መልኩ ነው የሚያስተናግደው ማለት ነው። ስለዚህ ሌላው ደግሞ ሲጠናቀቅ ህንፃ ቤተክርስቲያኑ ምን እንደሚመስል የሚያሳይ ባለሰባት ጉልላት ለመጀመሪያው ጊዜ ባለሰባት ጉልላት ህንፃ ቤተክርስቲያን ሲጠናቀቅ ምን እንደሚመስል የሚያሳይ ዲዛይን ከ100 ብር፣ 200 ብር፣ 300 ብር፣ 400 ብር፣ 500 ብር እና 1000 ብር የያዛል። ይሄ ነገ በአጋጣሚ የምስክር ወረቀት ባይደርሳችሁ ለእናንተ የምስክር ወረቀታችሁ ነው። ሁለተኛ እየተሰራ ያለው ህንፃ የቱ እንደሆነ ለጓደኞቻችሁ እያሳያችሁ በፍሬም አድርጋችሁ ከቤታችሁ በማስቀመጥ በሌላ በኩል ገንዘቡ ደግሞ ለታለመለት ዓላማ ማዋል ነው እና ድርሻችሁን እንድትወጡ አደራ ማለት እፈልጋለሁ። እንግዲህ ጊዜ ላለመውሰድ ሰንበት ነው፣ በዓል ነው። ይኸውን በዚህ ለመጨረስ የጋብቻ የምስክር ወረቀቱን እናነብና እሱን ለሙሽሮች ከሰጠን በኋላ ክቡር መላከ ሰላም በጸሎት ያሰናብቱናል። አሁን የጋብቻውን የምስክር እንትን መምህር ቃለ ጽድቅ ያነቡልናል ማለት ነው። በኢትዮጵያ ኦርቶዶክስ